ወደ ኢፖክሲ ስራ ከመግባታችሁ በፊት በተለይም ደግሞ ኤምዲኤፋችሁ ላይ ልክ እንደዚህ ፕራይመሪ ቀቡ ስንላችሁ ቆይተናል። ታዲያ ፕራይመሪ የውሃ ቀለም በመባል የሚሸጠውን በተለይም ተጠቀሙ እያለን ሰጀስት እናደርጋችኋለን። ነገር ግን እዚህ ጋር ጥንቃቄ ማድረግ ያለባችሁ ነገር ሁለት አይነት የውሃ ቀለሞች አሉ። አንደኛው የፕላስቲክ የውሃ ቀለም ተብሎ የሚሸጠው ነው። እሱ ታዲያ በፍጹም ከኢፖክሲ ጋር ተጣጥሞ የማይሄድ ነገር ስለሆነ ነገር ግን የእንጨት የውሃ ቀለሞችን ገዝታችሁ እንድትጠቀሙ እንመክራችኋለን። እንዲሁም ሁለቱም ለግድግዳ ቀለምነት የሚያገለግሉ ሲሆኑ ነገር ግን የሚለያቸው አንደኛው የፕላስቲክ የውሃ ቀለም የሚለው ሲሆን ሌላኛው ደግሞ ኖርማሊ የውሃ ቀለም ብቻ ተብሎ የሚሸጠው ነው። እናንተ የፕላስቲክ የውሃ ቀለም የሚሉትን እንዳትገዙ፣ ምክንያቱም ኢፖክሲያችሁን ስለሚያንሸራትትና የምትፈልጉትን አይነት ውጤት ስለማይሰጣችሁ። ነገር ግን የእንጨት ወይም ደግሞ ኖርማል የውሃ ቀለሞችን እንደ ፕራይመሪነት መጠቀም ትችላላችሁ። ከዛም ባሻገር ደግሞ ኮላን በመግዛት ኮላንም ደግሞ በውሃ በጥብጣችሁ መጠቀም ትችላላችሁ። ኮላም ልክ እንደ ፕራይመሪነት ማገልገል ስለሚችል ማለት ነው። ከዛም ባሻገር ደግሞ ስክሩሶ ፕራይመሪ ብላችሁ በዱለንቲ የሚበጠበጡ የፕራይመሪ አይነቶች አሉ። እነሱን ገዝታችሁ መጠቀም ትችላላችሁ። ነገር ግን እነሱ ከዋጋ አንጻር ከውሃ ቀለሞቹ ወደድ ስለሚሉ ብዙ ጊዜ እኛ ሰጀስት የምናደርገው የውሃ ቀለሞችን ብትጠቀሙ ነው። ፎሎ ማድረጋችሁ እንዳትረሱ። ሀሳብ ካላችሁም ደግሞ ኮሜንት ላይ ያሳውቁን። መልካም ጊዜ